ዱብ ትላለህ በ3 ወር ውስጥ 20 ኪሎ አስቀንሳለሁ እኔ 20 ኪሎ ትቀንሳለህ 20 ኪሎ ቀንሰ ሸንቀጥ ብለ ቆንጂዬ ሆነ ይሄ ከደልቤ ለቄራ የተዘጋጀ በሬ አክለ ከምትሄደው ውስጥ እንደ ሰው ልጅ ቀልጠፍጠፍ ብለ ሸንቀጥ ብለ እንድትሄድ ይደረግልሃል በስፖርት ብቻ ክብር ምስጋና ይግባቸው ለከተማ ማስተዳደሮቹ ለአዲስ አበባ ከተማ ክብርት ከንቲባ ክብር ምስጋና ይግባት ለጠቅላይ ሚኒስትሩም እንደዛው ለመላው ለከተማ ማስተዳደሮች እጅግ በጣም አድናቂያቸው ነኝም ልናመሰግናቸውም ይገባል ምክንያቱም እንደና አንተ አይነቶቹን የምናስተካክልበት እንዳይጎዝፉ የሚያደርግ ስፖርት መዘውተራ ጂሞችን በየፓርኪንጎች ከፍቶልናል ስለዚህ እኛ ጠንክረን ለፍተንም እናንተን መታደግ አለብን ለምን ታልቃላችሁ በጣም ሸክም ነው የምትሆኑብን ነገ ተነጎዳ ስለዚህ ለስፖርት ራሴን አዘጋጅ ስፖርት ጂም ስፖንሰር ካረከኝ በኋላ አንተ ነው የምታሰራኝ ስፖርት መክፈቻ ላይ እኔ ያሰራሃለሁ ስፖርት ትችላለህ ስፖርት ማለት ትሬነር ነህ ሙያ ወቀቱ አለ ወይ ባህላዊ ስፖርት ሰራተኛ ምን ችግር አለ ትንሽ ይችላልው ይበልጥ ደግሞ ባንተ ራሱ ተለማምጄ ቢያዳብርብ ይጎዳል እኔ ቤተ ሙከራ አርጋይ ማለት ነው ማለት ምንም ከማያቅ ትንሽ የሚያቅ ይሻላል ብዬ አንተ ስፖርት ሰራለህ እኔ ይሻላለሁ ስፖርት ሰራለሁ እንዴ ሰው እንደተሳየው በጣም ሸንቀጥ ያልከኝ የምር ስፖርት ሰራለህ አዎ ብላክ ቤልት አለኝ እኮ ተካንዶ በእውነት አዎ ላሳይ እንደ ተነስቼ እግር እንደዚህ ምናምን ታንሳል አዎ እግር ማነሳለሁ ከረባበትላለሁ እንደፈለክ በእውነት አዎ ብላክ ቤልት ድንገት ዝም ብለ ማለት ነው እንደሚሉት ዝም ብለው አሉኝ እንደሚሉት እንዲያውም ብቻ ራስ ለመከላከል አልፎ ተርፎ መሰልጠኛ አለኝ እኮ ነው ያልኩ ካለሁት 2 ዙር እኮ አስመርቅ ያለው ነው የቴኳንዶና ማሸረረት መሰልጠኛ ምን ያልከናል ዛሬ ነው ሰማሁት ግሎባል እኮ የቴኳንዶ የስፖርት ቴኳንዶ ግሎባል እኮ ተመዝጋቢ ነን ምንድነው የምትለኝ እንግዲህ ይሄንን የማርሻል አርት ነገርን አጣራለሁ አመሰግናለሁ ሰሞኑን እንግዲህ በተለያየ ሚዲያ ከኛ ጋር ከቀረበ በኋላ እኔንም ሌላውንም ማህበረሰብ ገሰስ ወደዛ ሳትገባ እስኪ እዚህ ፎቶ ላይ ያው ልጋብዘ ምን የራሴ ቪዲዮ የቴኳንዶ በእውነት ፎቶ ይላሳየ ከዚህ ላይ ፎቶ ልትሰራ ነው ወይን በፎቶ የሰራው ጣራ አይደል ሲመረቅ ምርቃቴ ላይ የነበረም እየሰራውም እየሰለጠንኩም የነበርኩትም ፎቶን አሰልጣኝ ጭምር አለ ከኔ ጋር ስለዚህ በመረጃ ተሰጠና እግሬን ምን ያህል እንደሚያነሳ ሳያለው ነው ማለት በአንድ እግር ቁሜ በአንድ እግር ካንተ አናት አልፌ ጣራ ነካላለሁ በአንድ እግር አምፖል ትፈታለህ አሁን በመጣ እግርን ታነሳለህ እንዳትወድቅ አንተን የማይደብርከው አይመችም እስቲ መረጃዎችን እዛ ስፖርት ቤት እናያለን ስፖርት ቤት እናያለን ትፈራላችሁ እናንተ የምላስ ስፖርት እንጂ የአካል ስፖርት አትወዱም እኮ ችግራችሁ ይሄ ነው እሺ አትሰኝ እና ሰሞኑን በሶሻል ሚዲያ ያንተ ሐሳቦች እየተቆራረጡ ብዙ ጥያቄዎች አስነስተዋል ከነሱ አንዳንድ መጥራት ያለባቸው ምንድነው በተለይ የተነገርካቸው ሰዎችን የሚነኩ ንግግሮች አሉ ለምሳሌ እንዴት ነው ነብይነት ምን ያንሰኛል ብለ እንደ ትንቢትም የተናገርከው እኔንም አልፎ ተርፎ ደግሞ የዘለፍከኝ ሌሎችንም ኢትዮጵያኖች ያዋረድካቸው ንግግሮች ብዙ ሰዎች አንዳንዱ እንደ ኮሜዲ አንዳንዱ ተናዶ እኔንም ሲያገኘኝ የጠየቁኛሉና ለነሱ አንዳንድ ለተናገርካቸው ነገሮች እንዲሁ በአደባባይ ይቅርታ ብትጠይቅ ብዬ ነው ምንድነው ይቅርታ የሚያስጠይቀኝ ነገር ምንድነው ይቅርታ የሚያስጠይቀኝ ሶሻል ሚዲያ ላይ ተቆራርጦ አይታል ሰዎች በቀላ አላልኩ ቶሎሳ አላልኩ ጸጋይ አላልኩ ሀብታወልድ አላልኩ ከብትመር አላልኩ ዘበርጋ አላልኩ ፋሪስ አላልኩ ሙስጣፋ አላልኩ ወልደ ጊዮርጊስ አላልኩ ምን አገባኝና ነው ይቅርታ የምጠይቀው
በንግግር በተናገርከው አትጸጸትም? በተለያየ ሚዲያ ስታየው መልሰክ አንድ አባባል አለ አንድ ከመናገርን ሁለት ያስብ የሚባል እኔ ሶስት ያስብ አንዴ ስለምናገር ይቅርታ የሚያስጠይቀኝ ነገር ምንም አላየውበትም እዛ ውስጥ ያው የተወሰኑ ፖለቲከኞች ይሞታሉ ብለ በትቤት እንጂ መልእክት አልተናገርኩም እኮ ነብይ ነው ወይ አሁን ምን ጠይቃለሁ ሃኒ የሆነ ቀልድ ነገርሽ በጣም የሚያስቀልድ የሆነ ጓደኛዬ ካልሲው ይሸጣል ይሄ ብቻ አይደለም ሌላም አለ በጣም የሚገል በሳቅ የብር ባይዘዌ ማለት ነው በር ማለት ነው በር ይዘጋል መርቄታ ይችላል አባ ክትፎ ነህ እንዴ ልቤ ተከታተፈልህ ምግብ ነህ እንዴ ሳይህ እጠግባለሁ አራዳ ነህ እንዴ በአንድ ብርጭቆ ጠብ አልኩልህ አንድ ነገር ልንገርሽ ለባሌ ምን እንዳመጣውልን ድሮ ገና ስናጋባ የነበረው ነገር አዘጋጀውልን እሺንታም ደግሞ ምንድነው ሽቶ ነው አይደለም ከቀሚስ ነው ከቀሚስ ነው አይደለም እንደና ሀብል ገዛሽለ እንግዲህ ደግሞ የሩስ ቀቃይ ሊቀመንበሩ የፍርድ ቤት ዳኛ ሆነ ባልሽ ልገምት ያንገቷ ሀብል ገዛሽለት አይደለም እዛው ድሮ ስንጋባ ያገኘውን ነገር እንደገና ሰርቼ ሰጠኋት ሊገባኝ አልቻለም እስቲ ታብራሪ ምናልባት ሰው ገዛሽለት የለም ምግብ ቤት ላይ ጋበችው አሁን ከታች ያለው ሩዝ ቀቃው ምንድነው ደግሞ እንደነው ወራ ምንድነው ዛሬ ደግሞ የሚወራው ወጀን ሩዝ ቀቃው አማምልካ ጊፍተር ፓኪስታን ወላ ሲስታን ሂጂ ምን አሰብች በከሰጠውት ትንሽ ጠባል አራራራ እንዴት ነው ክፍያው ስንት ነው ደግሞ እሷ ተሰራ ክፍያው ስንት ነው አይሆንስ ይችላል ዩሮ ነው ዳላ አረ ቀላል የማዳም ቅመም የሚሰጠው ገንዘብ አለ ቤት ክራይ ምንድነው ይሄ ቤት ይሰራል ኮንዶሚኒየም ይደርሳል ጣይ ተባለ ተሰሰው ገንዘብ የሙሙ ማስተበቢያው ነው ቀር የአረብ ሀገር ቅመም ጉርሽን ስን የሙሙ ማስተበቢያ ከፍለሽ ቀረሽ ይኸው ያቺኛው ሴትዮ ደግሞ ልትሄድ መቀመጫዋን አሰርታለች አሁን ደግሞ ያነት እዚህ ያለ እና እንዴት ነው ወራካ ደስ አለው ያው በቃ የድሮ ነው የመሰለው አስደሰትኩት ሰጣሁት ገልብጬ ሰጣሁት እና የትኛው ይሻላል ተባለ ቀነስ ያለው ዋጋ የታገር አየው እንዲህ የረከሰ ትውልድ የሞተ ትውልድ ኢትዮጵያ ልጅ ማየም ይችላል ማየም ታዲያ ይመጣል ነው ጽንዶኛ እኮ እንደ ጽንዶ እኮ እንደ የጠላት ተላጠለ እንደ ወዳጅ ነው የደርግ ፖለቲካ ይዞ ደግሞ ናቁም ማገኘት ናቁም ማገኘት ካትሽሽ ቆይ ግደለ እኔም አገባ ብገባ እንላቀቅም አረታው ቆይ ግደለ አምጣቁ ሰርግ በሄድኩ ቁጥር አምሯል ሸገኑ ሲባል እሰማለሁ ነገር ግን ሸገኑ ምን እንደሆነ እስከዛሬ ድረስ አላቅም ሸገኑ ምንድነው ጉርምርሜም ይባላል ማን ነው እሱ መች ነው የሚመጣው ሉሌ አረጫዌ ሲጋራ ቀስ እያለ እንደሚገልህ ታውቃለህ አዎ እኔ ስለማልቸኩል ችግር የለውም ጥፋ ከፊቴ አሁን እንደነገርኳችሁ የሚመጣ ወንድ ከተመቻችሁ ፊኛውን ትይዙታላችሁ ካልተመቻችሁ ደግሞ ፊኛውን ታፈነዱታላችሁ ማለት ነው ተግባብተናል አይደለ ይቅርታ የኔ እህት መጀመሪያ ግን ስለ ገንዘቡ አልተነጋገርንም እናቱ የመጣሽው የትዳር አጋር ፍለጋ ነው ወይስ ገንዘብ ፍለጋ ነው ገንዘብ ብልሽ ገንዘብ ትሰጪኛለሽ አልሰጥሽ የትዳር አጋር አይዞት አሁን የሚመጡት ወንዶች ስታያቸው አይደለም ገንዘብ ምግብ ሁላ ነው የሚዘጋችሁ እናሱ ጥሩ ነገር የመጀመሪያ ተወዳዳራችን እባክህ በክብር ከጓሮ ውጣ
እሺ ተወዳዳሪያችን ስምህ ማን ነው? አቤል እባላለሁ። ብዙ ሰው ግን እንዴ ምን ልታረጊው ነው? አይ አቤል የሚባል ኤክስ አለ ለዛ ነው። እና ምን ችግር አለው? እኔ ዋይ ሆንሻለሁ። እሺ አቤል ስራህ ምንድነው? ስራዬ እነዚህን የመሰሉ ቆነጃጅቶች መንከባከብ ነው ካፈነዳችሁ በስተቀር። እንዴ ምን አደረኩሽ? እኔት ምን በደልኩሽ? ያስቀየምኩሽ ነገር አለ እንዴ? ያወራው ነገር ስላልተመቸኝ ነው ያፈነዳሁት። የማወራውን ሳይሆን የምናረገውን ነገር ነበር ማሰብ የነበረብሽ። እሺ የኔ ወንድም ከህይወት አጋርህ ምንድነው የምትፈልገው? እኔ የምፈልገው ጨዋ፣ ቤተሰቧን አክባሪ፣ በማንነቷ የምትኮራ፣ ቆንጆ ሼፕ ያላት። እሺ የሀብት መጠንህስ ምን ያህል ነው? በገንዘብ ነው በንብረት? በገንዘብ በገንዘብ እንኳን የለኝም። በንብረትስ? በሱ ነው የሌለኝ። እሺ አንድ ፊኛውን ያላፈነዳች እህታችን ትታየናለች። ምን ፊኛው አልፈነዳ ብሎሽ ነው? አይ አይደለም ተመችቶኝ ያላፈነዳሁት። ምኑ? አቋሙም ደስ ይላል፣ መልኩም ቀይ ነው። ስነ ስርዓት ያለው ልጅ ነው የሚመስለው። በዛ ላይ ደግሞ እኔ ፍቅር ይበልጣል ብዬ ነው ማስበው። በዛ ላይ ደግሞ የራሱ የሆኑ ንብረቶች አሉት። አልሰማሽም እንዴ? የለኝም እኮ ነው ያለው። ውይ ነው እንዴ? እሺ አሁን ደግሞ ወደ ቀጣዩ ወንድ እንሄዳለን። እባክህ ቀጣዩ ወንድ በክብር ከጓሮ ውጣ። ያው ዝም ብለህ ተመልከት ብቻ። ምንድነው? እንደዚህማ በፍጹም አይቻልም። ንፋስ ይሆናል ሊያፈነዳባቸው። እንደገና ስጫቸው። ምን ማለት ነው ደግሞ? እድሉ ስጡኝ እንጂ ገና እኮ አልቆምኩም። ኧረ አንተ በቃ ተረጋጋ። አልረጋጋም እንዴ? አግባብ ባለው መልኩ ፊኛው እንደገና ስጫቸው፣ እንደገና እንደግመዋለን። ለምንድን ነው የሚደገመው? በቃ አልፈለጉህም። እንዴት ነው የማይፈልጉኝ? አንቺ እኔ እኮ ማለት ከዛፍ የገዘፍኩ ከኮከብ በላይ ማበራ ከመብረቅ በላይ የደመቅኩ ሰው ነኝ። ምንድን ነው ያልኩት? አሁን ድጋሚ ታስጀምሪ እንደሆነ አስጀምሪ። በቃ እሺ አንተ ሂድ፣ እኔ ፊኛውን እሰጣችኋለሁ። ይኸውልህ አሁን ካፈነዱት ግን አፈነዱት ነው። እሺ አታሟርቺ አንቺ ሟርተኝ። ማን ነበረ ሴት ልጅ እርጋታ ትወዳለች ያለው? ገና ሳያዩኝ እኮ ነው ፊኛውን ያፈነዱት። አይተውህማ ነው እንደ ኮባ ሽጉጥ ተርም ያረጉት። ኧረ በእናትህ ናውጣ። አይ በክብር ጥሪ። እሺ በክብር ናውጣ። እንዴ ቆይ ከዚህ በፊት እንተዋወቃለን? ቆይ እስቲ አንዴ ቢያንስ ፊኛውን ለምን እንዳፈነዱት እንጠይቃቸው። ለምንድን ነው ፊኛውን ያፈነዳችሁት? እድሜው ፊቱ ምንም አሳማኝ ምክንያት አይደለም። እንደገና እንደግመዋለን። ኧረ ምንድነው? በቃ ፊኛ አልቋል። በባዶም ቢሆን እንደግማለን። በባዶ ማንም እንደግማለን። እሺ ሁለታችንም አንድ ላይ እንወጣለን። ከዛ በኋላ በስነ ስርዓት ተዋውቀን ቁርስ ምናምን በልተን ስልክ ተቀያይረን ነው የምትሄዱት። ስጠሪን ሁለታችንን አንድ ላይ ጥሪን። እሺ እና የትኛዋ ተመቸች? አራቱ። ቀስ በል እንጂ ምንድነው የሚያንገበግብህ? ቺኮች እኮ ናቸው። እንዴ ወደ ነው የምትሄዱት? ናንቺ እንደዛ ምግብ በልቼ አላውቅም። የሆነ ምን በልተህ ነው ደግሞ ዛሬ? በስመ አብ። ኧረ ተው አንተ እንደዚህ አይነት ምግብ አለ? ምንድን ነው የበላው? ንገረኝ እስቲ። ሄሎ አንተ ወራዳ፣ ሁለተኛ ሰርግ ቤት አይደለም አጠገቤ እንዳትደርስ። 5 ብፌ ታነሳለህ። እንደ ዛሬ አፍሬ አላውቅም። ማለት ማፈር አለብሽ ማለት አንተ ሳታፍር። አዎ ያንን ሁሉ ምግብ እኮ ለሷ ነው ብዬ ነበር ሳመጣ የነበረው። ዘመነ ካሴ ከታች ያለ እየሰማ ነው። ምሬ ወዳጁ ስልክ አላችሁ፣ ስማርትፎን አውቃለሁ። እኔ ብልጽግና ሆኛለሁ። የምነግራችሁ የኦሮሞ ስለሚያገባው ነው። በእናንተ ትግል 28 ዓመት ሙሉ ቆለጡ ላይ ውሃ መንጠልጠል ኦሮሞ ሰልችቶታል፣ አይቀበለውም እያልኩ ነው። ይችን ልማት ተቋርሷል። የኦሮሞ ትልቅ ህዝብ ነው፣ አይፈልገውም። ከአማራ ጋር እያጋጫችሁት ነው። ኦሮማራ ሲባል ነበር እኮ አብይ የመጣው፣ አብይ ካደን እንጂ። ዛሬም ኦሮማራ መቀጠል አለበት። በእውነተኛ ኦሮሞችና አማራዎች መመራት አለበት። በየ4 ዓመቱ ከኦሮሞና ከአማራ እየተገለባበጠ ይችን ሀገር ካላስቀጠላት ወያኔዎች ይችን ሀገር አፍርሰው መሄድ ነው የፈለጉ። ኦሮሞ የዋህ ህዝብ ነው፣ ክፋት የለውም። ዘረኛ ኦሮሞዎች በእነሱ የተቀሰቀሱ ናቸው፣ ገዳዮች ናቸው። እነዚህን የኦሮሞን ህዝብ አይወክሉም እያልኩ ነው። ታሪካዊ ንግግር ነው። ይህን ነገር ታዩታላችሁ። ወያኔ እየመጣ ነው። ለማየት ያውቃችሁ።
ይሄን ንግግር እየቀረጻችሁ በየዩቲዩብ በየቲክታኩ ላኩ። ይሄንን ስልቦች እያልክ ይሄን እየቆራረጥክ የሚልክም ትግሬ ነው፣ ብልጽግና ነው። ብልጽግና ለአንተ እየሰራውልን አህያ ስለሆንክ የኔ ሚዲያ እንደው ማጎልበት በገንዘብ መርዳት ነበር። ኢትዮጵያን እያዳንኩል ነው። አማራ እኔ ነኝ የምጠቅምህ። ዛሬ ጠላትን ጠላት ተጠቅመህ ወያኔ ለመመከት ከአብይ ጎን መሰለፍ አለብህ። ጦርነት ከተጀመረ አስረግጬ ነው የምነግርህ። የጠላት ጠላትን ነው መምታት እንጂ ጠላትን ትመጣለን። የከፋውን ጠላትን ነው መምታት ያለብህ። ብልጽግና ትንሽ ጠላት፣ ትልቁ ጠላት ወያኔና ሻዕቢያ ነው። እነሱም ባሉበት ማስቆም አለ ማጥፋት ነው። ለትግራይ ህዝብ በቃ ጠንቁ ነዋል። ለኢትዮጵያ መረጋጋት ሰላም አልጠቀሙም። እነዚህ ዛሬም ባንዲራቸውን ሳይቀይሩ ስማቸውን ሳይቀይሩ አይዲዮሎጂያቸውን ሳይቀይሩ ሰዎችን ሳይቀይሩ የ75 የ65 ጀነራሎች አሰማርተው የአማራ ጥላቻ፣ የኦርቶዶክስ ጥላቻ፣ የኦሮሞ ህዝብ ጥላቻ ያናወዛቸው ትግሬዎች እየመጡ ነው። ያድዋው መደድ እነዚህ ከሱዳን ጋር ተጣምረው ይሰራሉ። ዛሬ ላይ ያስቀመጡትን የሱዳን መንግስት እንዳይወርድባቸው እየተዋጉ ነው። አብይ አህመድ ግን ይሄን አይሰራም። ደደብ ነው። ብልጽግና ደደብ ነው። ከግብፅ ጋር ይሰራሉ። አረብን መሬት ረድቶት ነበር። ዛሬ ለአሜሪካ 4 ትሪሊየን ብር ሰጥቷል። ዛሬ ንጉሱን ጓደኛው ስሮ ያን ተጠቅሞ በዓለም አቀፍ ፕሪቶሪያ ላይ የፈረረሙን ስምምነት አፍርሰዋል። ሱዳን ውስጥ አርሚ 7 የሚባል ሳምሪ ገሎ ሄደ ጨፍጫፊ ያለ ከሱዳን እንዲወጣ ብቻ አይደለም በአውሮፕላን መደብደብ ነበረበት አብይ አህመድ። ህዝቡ እንዲከተለው ምርጫ እንዲያሸንፍ 4 መኪና መምታት ብቻ አይደለም ምሽጋቸውን በሙሉ በ2 ወር ውስጥ የሚያልቅ ጦርነት ማካሄድ አለበት። በአውሮፕላን የበላይነት ተጠቅሞ ዘሎ የሚመጣ ደግሞ በእግረኛ በአማራ ፋኖ እየጠረክ ዋናውን ጠላትን አጥፍተህ ብልጽግናን በከርድ ወይ ደግሞ በህዝባዊ መስታስ ወግደዋል።